ዝም ብለህ ተጠብቅ ታያለህ $1 1000 ብር ይሆናል ብለው በተደጋጋሚ ሰዎች ያነሳሉ። የዶላርና የብር የመግዛት ምጣኔው ዋጋው ከሚጠበቀው በላይ ተስፈንጥሮ የማይጠፋበት ምክንያት አንዱ እሱ ነው። ለዚህ ሰሞኑ የኢትዮጵያዎቹ የንግድ ባንኮች በዶላር የተንበሸበሹ ነው የሚመስሉት። በተለይም እንግዲህ የተለያዩ ሪፖርቶችን ሰምታችሁ ሊሆን ይችላል። በዚህ ባሳለፍነው ኳርተር የኢትዮጵያ ንግድ ባንክ $120 ሚሊዮን በላይ የተለያዩ የውጪ ምንዛሬ ጥያቄዎች ቀርበውልኝ መልሼ የነበረ ሲል ነበር። አቢሲኒያ በ100 ሚሊዮኖች የሚቆጠር ገንዘብ በዶላር ማለት ነው እንዲሁ ለደንበኞች ያቅርብ ያለው አለ። አዋሽም ቢሆን እንደዚሁ ከ$400 ሚሊዮን በላይ ይመስለኛል ለደንበኞቹ እንዳቀረበ ነግሮናል። እና ለመሆኑ ይህ ምን ማለት ነው? ለሀገሪቱ የውጪ ምንዛሬ ገበያ ምን ማለት ነው የሚለውን ነገር ዛሬ በዚህ ቪዲዮ እንመለከታለን። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በየሳምንቱ ፋይናንስና ቢዝነስን፣ ካፒታል ማርኬትን እናወራለን። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ እንድትሉ ጋብዛችኋለሁ። ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በማለት ቤተሰብ ሁኑንና ቻናሉን አብራችሁን አሳድጉ እያልኩኝ ወደ ዋና ጉዳይ እንገባለን። እንግዲህ የኢትዮጵያው የማክሮ ኢኮኖሚክ ሪፎርም እየተባለ በተደጋጋሚ የሚወራለት ባሳለፍነው ክረምት ከተደረገው ሪፎርም ወዲህ ማለትም የብር የመግዛት አቅም በገበያ ይወሰን፣ ከውጭ ሀገራት ጋር ያለው የምንዛሬ ዋጋ በገበያ ይወሰን ከተባለበት ጊዜ ጀምሮ እስካሁኑ ድረስ ያው ገበያ መር የሚመስል ዶላር እና የብር ምንዛሬ ግብይትን ስቲል በቀጥታ ማግኘት አስቸጋሪ የሆነበት ሁኔታ ላይ እንዳለን ሁላችንም መቼስ እናውቃለን። እርግጥ ነው በዚህ ባሳለፍነው ሳምንት ተደርጎ በነበረ አንድ የብሔራዊ ባንክ የማርኬት ኦፕሬሽን ጨረታ ዩኤስ ዶላርን ለባንኮች ለመሸጥ በተደረገው ቀድሞ ከነበረው ጨረታ ትንሽ ዋጋው ጠንከር ብሎ መጥቶ ኢትዮጵያ ብር ከዶላር አንጻር የሆነች ያህል ፐርሰንቴጅ ጌን እንዳገኘ እናስታውሳለን። ይህንን ሴንቲሜንት በሚያሳይ መልኩ እንግዲህ ባንኮቻችን ሰሞኑን ብዙ ዶላሮችን ለኤክስፖርተሮች መልቀቅ እንደጀመሩ የሚያሳዩ ነገሮችን በሪፖርት መልክ ሲያወጡ ሜቢ ሰምታችሁ ሊሆን ይችላል። አይ ዶንት ኖ እንግዲህ እንደ ዲስክሎዥር ሪኳየርመንት ብሔራዊ ባንክ ምን እንዳደረጋችሁ ተናገሩ ተብሎ ይሁን አይሁን ምንም አይነት መረጃው ባይኖረኝም፣ ነገር ግን የሀገሪቷ የምንዛሬ ገበያ ትንሽም ቢሆን ወደ ገበያ መርነት ለመሄድ ያለውን ሂደት ነው የሚያሳየው ብዬ አስባለሁ። ባሳለፍነው ሳምንት አይ ቲንክ በዚህ ጉዳይ ላይ ምን አዲስ ፋይናንስ በሚለው ሐሳብ ላይ ትንሽ ላነሳ የሞከርኩት ነገር ነበረ። የገበያ ሴንቲሜንት ውስጥ እየገባ ይመጣል ብዬ ማለት ነው የዶላር ግብይቱ። ካሁን በኋላ የኢትዮጵያ ብሔራዊ ባንክ በተደጋጋሚ እንዳለው እንግዲህ የወርቅ ክምችቱ የወርቅ አቅርቦቱ በጣም በከፍተኛ ሁኔታ ከመጨመሩ የተነሳ በ8 ወር ውስጥ $1.8 ቢሊዮን ወርቅ ለውጪ ገበያ አቅርቧል ብሔራዊ ባንክ ማለት ነው። ሶ ይሄ የሪዘርቭ አማውንቴን በጣም አሳድጎታል እያለ እየተናገረ ነው። ከአይኤምኤፍ የወሰዳቸው ገንዘቦች አሉ፣ ከዓለም ባንክ ያገኛቸው ገንዘቦች አሉ። እነዚህ ሁሉ ብሔራዊ ባንኩን ሪዘርቭ ከፍ ስላደረጉት ብሔራዊ ባንክ በየ15 ቀኑ ጨረታ እያወጣው ዶላር ለባንኮች አቀርባለሁ ማለቱ ባንኮች በጣም ሲጠብቋት የነበረው ገበያው እንዳይረጋጋ ገበያው እንዳይስተካከልና የዶላር ግብይት ገበያው በገበያ መመራት ውስጥ እንዳይገባ ስፔኩሌቲቭ ሆነው አንዳንድ ባንኮች ዝም ብለው ዶላር እየገዙ የማስቀመጥ ቴንደንሲያቸውን እንዲተዉ የሚያስችል ጉዳይ ተፈጥሯል ብዬ ነው ማምነው። ካሁን በኋላ ብሔራዊ ባንክ በየ15 ቀኑ ይህንን የሚያደርግ ከሆነና ለምሳሌ ልክ እንደ ባለፈው በ135 ብር ቀድሞ ተሽጦ የነበረ $1 በ132 ብር የሚሸጥ ከሆነ ይህ ትሬንድ ደግሞ ስፔሻሊ የሚቀጥል ከሆነ ይህ ትሬንድ ስፔሻሊ የሚቀጥል ከሆነ ያ ለዶላር ያለውን ፍላጎት በተለይ ገበያ ላይ እየቀነሰ የሚመጣ ከሆነ ውድነቱ ከጨመረና አቅርቦቱ ደግሞ እንደዚሁ እየጨመረ የሚመጣ ከሆነ እነዚህ ባንኮች ሊከስሩ የሚችሉበት እድሉ ሰፊ ነው አገን ማለት ነው። በ135 ብር ምናምን የገዙትን ዶላር የሆነ ጊዜ ዋጋ ያወጣልኛል ዋጋው ይወደዳል ብለው እየጠበቁ ይዘው ከፊታቸው አሁን ጁን እየመጣ ነው። ይሄ የአመቱ መጨረሻ እየመጣ ነው ለባንኮቹ የሪፖርቲንግ ፒሪየድ ማለት ነው። ሶ እስከዛ ድረስ ይዘውት እነሱ ሂሳባቸውን በሚያሰሉበት ጊዜ በዚህኛው ኳርተር እንዳይበሉ እንዳይሸወዱ እንግዲህ መጠንቀቅ ያለባቸው ይመስለኛል። ምክንያቱም ብሔራዊ ባንክ ዶላር በየ15 ቀኑ አቀርባለሁ ብሎ ዋጋው እስከ 130 ብር የሚወርድባቸው ከሆነ ውድ ዋጋ የወጣበት ዶላር እጃቸው ላይ ይዘው ወደ ብር ቀይረው ስራ መስራት እንዳይችሉ ኪሳራ ውስጥ መግባትን ፈርተው እንዳይቆዩ
የሚያደርግ ሁኔታ እየተፈጠረ ነው አሁን ባለው ሁኔታ። እርግጥ ነው በብላክ ማርኬቱ ላይ ያ ሴንቲሜንት እየታየ ነው አይደለም፣ ሌላ ነገር ነው። ብሔራዊ ባንክ ባለፈው በዋናው ገዢው በኩል መግለጫ ሲያወጣ አይ ቲንክ ጉዳዩን በትንሹም ቢሆን ዳሶታል ብዬ አስባለሁ። የብላክ ማርኬቱን እየመሩ ያሉት በዋናነት እንግዲህ ሀብት ማሸሽ ላይ የተጠመዱ ሰዎች ናቸው የሚመስሉኝ እንጂ በሬሚተንስም ሆነ በሌላው መልኩ የገበያ ዋጋው ያን ያህል ከብላክ ማርኬቱ የራቀ ሆኖ አይደለም፣ ኦር ደግሞ የሚያዋጣ ሆኖ አይደለም። በነገራችን ላይ ብዙ ሰዎች የሚስቱትንና በተደጋጋሚ እዚህ ጋር ኮመንት ሲያስቀምጡ ማያቸው አንዳንድ ሰዎች አሉ። ዝም ብለህ ጠብቅ ታያለህ $1 1000 ብር ይሆናል ብለው በተደጋጋሚ ሰዎች ያነሳሉ። ይሄ በጣም ነገሮችን ካለመረዳት የሚመጣ እንደሆነ አውቃለሁ። $1 1000 ብር አይደለም። $1 300 ብር ቢሆን 200 ብር ድረስ ሊሄድ ይችላል። አይ ዶንት ኖ። ግን $1 300 ብር ቢገባ ለምሳሌ ምን ማለት እንደሆነ ብዙ ሰዎች እየተረዱ አይደለም። ዶላሩን የሚገዛው ሰውዬ ለምንድን ነው የሚገዛው? ዶላሩን የሚገዛው ሰውዬ እኮ የሚገዛው ይሄንን ስክሪፕቶ ወይ ደግሞ እኔ እናንተ የምንበላውን ስንዴ፣ እኔ እናንተ የምንጠቀመውን አልባሳት፣ እኔ እናንተ የምንጠቀመውን የኤሌክትሮኒክስ ማቴሪያሎች ከውጭ ገዝቶ አምጥቶ ለእኛ ሊሸጥልን ነው የሚያስበው። ስለዚህ አንድ ሞባይል ስልክ ለመግዛት በሚሄድበት ጊዜ አሁን ባለው ሁኔታ $1 በ150 ብር ገዝቶት ይሄ ሰው ወደዛ ሄዶ $1000 አንድ ሞባይል ዲቫይስ ለምሳሌ አንድ አይፎን ገዝቶ በሚመጣበት ሰዓት 150 ሺህ ብር ነው ኮስት ያደረገው። 150 ሺህ ብር ኮስት አደረገው። አይፎኑን ወደ ሀገር ውስጥ ይዞ በሚገባበት ሰዓት ቀረጥ፣ ታክስ ምናምን ከፍሎ የራሱን ማርጅን ይዞ ሊሸጥ በሚመጣበት ሰዓት ለምሳሌ ያንን አይፎን 200 ሺህ ብር ነው ብሎ ሊሸጥልን ይመጣል። $1 እንደምናወራው 300 ብር የሚገባ ከሆነ ምን ማለት እንደሆነ ልንገራችሁ። ይህ ሰውዬ ያቺን አይፎን ለመግዛት ከባንኮቹ $1 በ300 ብር ገዝቶ ሲሄድ $1000 ያስፈልገዋልና ለዚህ 300 ሺህ ብር ማውጣት ይኖርበታል። በ300 ሺህ ብር የገዛውን አንድ አይፎን ይዞ ይመጣና ግብር፣ ታክስ፣ ቀረጥ ከፍሎበት የራሱን ማርጅን ይዞበት ሊሸጥ በሚመጣበት ሰዓት 500 ሺህ ብር ሆነ ማለት ነው አይፎን። እዚህ ጋር ሜቢ አይፎንን እንደ ምሳሌ መውሰዴ ገንዘቡ በጣም የተጋነነ ስለሚሆን ኦኬ ልንል እንችል ይሆናል። ይህንን ግን በአልባሳት ላይ፣ በጫማ ላይ፣ በየዕለት በምንጠቀመው ፍጆታ ላይ አድርጋችሁ አስቡት። ማን ነው የሚገዛው? ይህንን ንብረት ወር ደግሞ ይህንን የምናስባቸውን ሸቀጣሸቀጦች ሊገዛ የሚችል አቅም ያለው ሰው ሀገሪቷ ውስጥ መኖር አለበት። በነገራችን ላይ እንደሚፈራው ወይ ደግሞ አንዳንድ ሰዎች እንደሚሉት የዶላርና የብር የመግዣ ዋጋ ዝም ብሎ ከፍ እንዳይል ማለት ነው። ምን ማለት ነው? የሚገዛ ሰው እስከሌለ ድረስ በዛ ዋጋ ማለት ነው፣ በዛ በተባለው ዋጋ በ300 ብር የተገዛ ዶላር የሄዶ ያመጣውን ልብስ የሚገዛ ሰው እስከሌለ ድረስ ምን መምጣት ይጀምራል? ኦኬ ሰዎች ምን ማድረግ ይጀምራሉ? አልገዛም ማለት ይጀምራሉ። ያኔ አስመጪው ምን ማለት ይጀምራል? አላስመጣም ማለት ይጀምራል። አስመጪ አላስመጣም ማለት ምን ማለት ነው? ከባንኮች ዶላር አልገዛም ማለት ይጀምራል። ኖት ጀስት ከባንኮች ተውት፣ ከብላክም ቢሆን አልገዛም ማለት ይጀምራል። ምክንያቱም አያዋጣማ፣ ማንም መግዛት አይችልማ። ይሄ ሰው ከብላክም አልገዛም ከባንክም አልገዛም በሚልበት ኢንስተንስ ውስጥ አቅርቦት ደግሞ ከሚገኙባቸው ነገሮች ከነዚህ ጋር ብዙ ጊዜ የተያያዙ አይደለም። አቅርቦቱ ብዙ ጊዜ የሚመጣው ከምንድን ነው? ከቡና፣ ከወርቅ፣ ከተለያየ መልኩ የሚመጣው ዶላር ደግሞ በአቅርቦት መልክ እየመጣ ከሆነ ያንን ዶላር ዝም ብሎ ይዞ መቀመጥም ስለማይጠቅማቸው በተለይ የፋይናንስ ተቋማቶቹ ሌሎች ሰዎች ሜቢ ካሽ ችግር ከሌለባቸው ይዘው ሊቆዩ ይችላሉ። ባንኮቹ ግን ይህን ማድረግ ላይችሉ የሚችሉበት እድል ሰፊ ነው፣ በህግም የሚከለክላቸው ነገር ስላለ ማለት ነው። ይሄን ምን ማድረግ ይጀምራሉ? ግዴታ ዋጋውን ዝቅ አድርገው መሸጥ ሊገደዱ ይችላሉ። ለዚህ ነው በነገራችን ላይ ብዙዎቻችን እንደምናስበው የዶላርና የብር የመግዛት ምጣኔው ዋጋው ከሚጠበቀው በላይ ተስፈንጥሮ የማይጠፋበት ምክንያት አንዱ እሱ ነው። ለዚህም ነው ሰሞኑን ባንኮቻችን ለተለያዩ ደንበኞቻቸው በ300 ሚሊዮን 400 ሚሊዮን እያለ አዋሽ ያወጣውን፣ አቢሲኒያም ሰሞኑን ያወጣውን እንዲሁ በዶላር ሰጥተናል፣ እየሰጠን ነው፣ ለደንበኞቻችን አቅርበናል እያሉ ሪፖርት ወደ ማድረጉ የመጡበት ምክንያት ይሄ ይመስለኛል። ሌሎቹም ትንንሽ ባንኮችም ቢሆኑ እንዲያውም አዋሽ ባንክ ካወጣው ሪፖርት ላይ እንደተመለከት ነው $100 ሚሊዮን በላይ የሚሆን ገንዘብ ለሌሎች ባንኮች እንደሸጠ ነው የተናገረው አዋሽ ባንክ። እና ሌሎችም ባንኮች ቢሆኑ ለደንበኞቻቸው ይህንን ገንዘብ ወደ ማቅረቡ ገብተዋል። ምክንያቱም አቅርቦቱ በጣም ሰፊ ሆኖ ነው ባንልም፣ ግን
ወደ ተፈለገው ይሄ ገበያ መር ወደሚሆነው ሲስተም ውስጥ ለመምጣት እንግዲህ ዱብ እያሉ ሊሆኑ ይችላሉ። አሁንም ቢሆን ልክ አስተዳዳሪው አካል ወይ ደግሞ የኢትዮጵያ ብሔራዊ ባንክ አሁን ጨረታ እያደረግኩኝ በየ2 ሳምንቱ ዶላር ወደ ገበያው እንዲገባ አደርጋለሁ እንዳለው ሁላ ሌሎች ሕግ የማስከበር ስራዎች ላይ አትኩሮ እስካልሰራ ድረስ ግን ያው ይሄ ነገር ላይሳካ የሚችልበት እድሉ ስቲል ሰፊ ነው። በምን መልኩ? ቅድም ያልኳችሁ ሰዎች አሉ፣ ሀብት ማሸሽ ላይ አሁንም የተጠመዱ ሰዎች አሉ። እዚህ ሀገር ያለቻቸውን ብር በዛ እንግሊዝ ሀገር በፓውንድ ወይ ደግሞ አውሮፓ ላይ በዩሮ፣ አሜሪካ ላይ በዶላር ወይ ደግሞ በድርሃም እየወሰዱ ሊሆን ይችላል። እነዚህ ነገሮች ማድረግ ይኖርብናል። ሰሞኑን ደግሞ ተመልክታችኋል፣ የዶላር ዋጋ በጣም እየወደቀ መጥቷል አይደል? የዶላር ዋጋ መውደቅ እንዲሁ ደግሞ እርግጥ እኛ ጋር ከብር ጋር ያለው መስተጋብር ላይ ብዙም ለውጥ አያመጣም አይ ነው። ነገር ግን እኛ እንደ ሀገር ያለንን የዶላር ሪዘርቭ ግን እየጎዳው ነው የሚመጣው። ምክንያቱም ዓለም አቀፍ ትሬድ በምናካሄድበት ጊዜ ታውቃላችሁ፣ ለምሳሌ ከእንግሊዝ ሀገር ሄደን እቃ መግዛት በምንፈልግበት ጊዜ ብዙ ጊዜ ምንድን ነው የምናደርገው? በዶላር ይዘን ሄደን ፓውንድ ገዝተናቸው ነው ከነሱ ፎሬክስ ትሬድ ከሚያደርጉ ተቋማት እቃውን የምናመጣው። ኦር ቻይና በምትሄዱበት ሰዓት ቀጥታ አይ ቲንክ ከቻይና ጋር እንኳን ቅርብ ጊዜ ስምምነት ተስማምተናል። ሲደረግ የነበረው ግን መጀመሪያ ዶላር መያዝ አለባችሁ። ዶላሩን ይዛችሁ ሄዳችሁ በዶላሩ ዩዋን ገዝታችሁ በዩዋኑ ነው ሄዳችሁ እቃውን የምታስመጡት የነበረው። ያ ነገር ዶላር ከሌሎች ሀገሮች ገንዘቦች አንጻር ዋጋው እየወደቀ መምጣት ተመልሶ እዚህ ያሉ ሰዎችን ሊጎዳቸው ይችላል። በተለይ ኢምፖርተሮቹንም ሆነ የኛን ሪዘርቭ ብለን የያዝነውንም። ስለዚህ ከዚህም አንጻር በጣም ጥንቃቄ ሊደረግ ይገባል ማለት ነው። ነገር ግን ብዙ ሰዎች እንደሚያወሩት ግን የአንዱ ዶላር ዋጋ 1000 ብር 500 ብር ገብቶ በአንድ ዓመት ውስጥ ምናምን ከቁጥጥር ውጭ ይወጣል የሚለው ነገር ምንም አይነት ፋውንዴሽን የሌለው ነገር ነው። ፋውንዴሽኑ ምንም እኔና እናንተ ልንመልሰው የምንችለው በጣም ግልጽ ነገር ነው እየነገርኳችሁ ያለው፣ ሳይንስ አይደለም እየነገርኳችሁ ያለው። እኔና እናንተ መግዛት እስካልቻልን ድረስ ሚሊየንስ መግዛት እስካልቻሉ ድረስ በሚሊዮን የሚቆጠሩ ተው 10 እና 20 ሰዎች ወይ ደግሞ 50 ሺህ እና 100 ሺህ ሰዎች የሚገዙትን ነገር አስባችሁ እዚህ ላይ እንዳታነሱ። ታዲያ ሚሊዮን የሚጠጉ ሰዎች ስኬል ባለው ሌቭል መግዛት የሚችል ሰው እስከሌለ ድረስ ዋጋው እንደዛ ሊሆን የሚችልበት እድሉ ጠባብ ነው። ምክንያቱም እናቆማለን፣ አንገዛም፣ እንተወዋለን፣ ያለችውን ወደ መብላት እንመለሳለን። አስባችሁታል? ስንቶቻችሁ ናችሁ ስኬል ባክ ያደረጋችሁት? ድሮ ስትገዟቸው የነበሩ ድሮ ስትመላለሱባቸው የነበሩ ነገሮችን ብዙዎቻችሁ አልተዋችሁም። ብዙ ሰዎች ሲያወሩ ሰማለሁ። ለምሳሌ ከዱባይ የመጣ ልብስ፣ ከዱባይ የመጣ ሸሚዝ በየወሩ አንዳንድ ፍሬ ሲገዛ የነበረ ሰው አሁን ማን ነው እንደዚህ አይነት ነገሮችን የሚሞክረው? ዋጋው ከዚህ በላይ ከጨመረ ደግሞ ጭራሽ በየወሩ አይደለም በየአመቱ መሄድ እንተዋለን ማለት ነው። እነዚህ ነገሮች መረዳት በጣም አስፈላጊ ነው። በተለይ የዶላርን ዋጋ በምታስቡበት ሰዓት የተለየ ነገር ይመጣል ብላችሁ እንደዛ ለምሳሌ ይዛችሁ ብትቆዩ እርግጥ ዶላር ሊጠቅማችሁ ይችላል። አሁንም 10 ብርና 20 ብር 30 ብርና 50 ብር ስቲል ሊጨምር የሚችልበት እድል እንዳለ እርግጠኛ ነኝ። እሱ ሊሆን ይችላል። ነገር ግን በጣም የተለየ አይነት ዋጋ ግን አያመጣም። ገንዘቡን ብትሰሩበት የተሻለ ሪተርን የሚያስገኝላችሁ ከሆነ ብትሰሩበት ይሻላል። አይ ምንም ስራ የለኝም የምንል ከሆነ ነው ሜቢ ኦኬ በውጭ ምንዛሬ ብንይዘውና ብናስቀምጠው የተሻለ ጥቅም ልናገኝ የምንችልበት እድል እንዳለ እንዲሁ አምናለሁ። የተወደዳችሁና የተከበራችሁ ተመልካቾቼ ታዲያ ይህንን ቪዲዮ ከወደዳችሁት ላይክና ሼር ማድረግ፣ በተለይ አስተያየትና ጥያቄዎቻችሁን እናንተ ምን እንደምታስቡ ስለዚህ ኮሜንት ሴክሽን ላይ ጻፉልኝ። እስከ ቀጣይ ፕሮግራሜ ድረስ የምሰናበታችሁ ከንጋት ፖስት። ታዲያ ቻናሉን ሰብስክራይብ እንድታደርጉ እየጋበዝኩኝ እኔ ገሜ ብርሃኑ ነኝ።